ወዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? የዛሬው ርዕሳችን በቤተልሔም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ሰላም ኢየሱስ ገዳም ይባላል። ይህ ገዳም የሚገኘው በሀገረ እስራኤል በደቡብ ክፍል የምትገኘው ቤተልሔም ከተማ ውስጥ ነው የሚገኘው። ቤተልሔም ከተማ እንግዲህ የፍልስጤም ግዛት ውስጥ ነች። እቺ ከተማ ድሮ የእስራኤል ነበር፣ አሁን በፍልስጤም ራስ ገዝ ሆኗል። እንግዲህ እዚህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት የዓለም ቤዛ የሆነው የተወለደበት ቦታ ነው። እዚህ እንግዲህ ከተወለደበት ቦታ 500 ሜትር ርቀት ያለው የኢትዮጵያ ገዳም ይገኛል። ስለዚህ አሁን ባለ ልደቱን እያከበርን ያለነው በቤተልሔም ከተማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ውስጥ ነው። በሀገረ እስራኤል የሚኖሩ በተለያየ ከተማ የሚኖሩ ምዕመናን አማንያን የሆኑ በአውቶቡስ ተሳፍረው ይህን በዓል ለማክበር ወደዚህ ቦታ መጥተዋል። ከኢትዮጵያም የመጡ አሉ። ከተለያየ ዓለማትም ኢትዮጵያኖች መጥተው አጋጣሚ በዚሁ በዓል እያከበሩ ነው፣ ጎብኚዎች ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገረ እስራኤል ካሏት ገዳማት ውስጥ ደብረ ሰላም ኢየሱስ ገዳም የሚገኝ ይሆናል። ይህ ገዳም የሚገኘው በቤተልሔም ከተማ ነው ብለናል። በቤተልሔም ከተማ እንግዲህ ይህ ገዳም የኢየሩሳሌም ድርጅት ገዝቶ በሰጠው ቦታ በ1980 ዓመተ ምህረት ተመሰረተ ይላል። ከዛም በማህበረ መለኮሳቱ ተጨማሪ ቤቶችን ከአረቦች በመግዛት በ1982 ቤተ መቅደሱን ሰርተው በማጠናቀቅ ታቦተ ሕጉ ገብቶ ይኸው እስከ ዛሬ በእስራኤል የሚኖሩ ህዝበ ክርስቲያን በየወሩ በበዓለ ወልድ እና የጌታችን መድኃኒታችን ኢየሱስ ክርስቶስ ልደትን በዚህ እየተገኙ ያስቀድሳሉ፣ ከበረከቱ ይሳተፋሉ ይላል። ይገርማችሁ አሁን ደግሞ በዛን ጊዜ ከነበረው ሌላ በጣም በስፋት በአካባቢው ብዙ ከአረቦች ብዙ ቤቶች ተገዝተው በዚህ በእስራኤል ሀገር የሚኖሩ ምዕመናኖች ባዋጡት ገንዘብ ሰፋ ያለ ቦታ ተገዝቶ በጣም ሁሉም ታድሶ ቤቶች ሁሉ ተጨምረው ይገኛሉ። እንግዲህ ተጨማሪ ደግሞ ከኢየሱስ ቤተክርስቲያን ሌላ በታች ደግሞ የእመቤታችን የቅድስት ድንግል ማርያም ቤተ መቅደስ አለ። እንግዲህ በበዓለ ልደቱ ከሁለቱም ቦታ ነው የሚቀደሰው። ስለዚህ በጣም እድለኞች ነን። ያ ደግሞ አልበቃ ብሎ ቢገርማችሁ ደግሞ ትልቅ ታምራት ትልቅ የምስራች ደግሞ እዛው ከቤተ መቅደሱ ስር ከውስጥ ግራውንድ ላይ ጸበል ፈልቋል። ይህ ጸበል በጣም ታሪከኛ የሆነ ጸበል በሽተኞችን የሚፈውስ እዛው በቦታው ላይ ፈውሶ ወደ መጡበት የሚመልስ ጸበል ነው። ይህ ጸበል እንግዲህ እዚህ ቦታ በዘመናዊ ሁኔታ መጠመቂያ በደንብ ተሰርቶ እዚህ ያሉ አባቶች የሚመጣው ምዕመናን በተለያየ መንፈሳዊ ጉድለት ልንበለው በተለያየ በሽታ የሚሰቃዩትን እኒህ አባቶች እዛው እያጠመቁ ህዝቡ እየተፈወሰ ይሄዳልና ይሄ ራሱ ትልቅ የምስራች ነው። በቤተልሔም ከተማ በቤተልሔም ጌታ በተወለደበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ ይዞታ ያላት ገዳም አለች ማለት ነው እና እዛ ቦታ እንግዲህ ሁለት መቅደስ አለን። ጸበልም እዛው አግኝተናል። እግዚአብሔር የተመሰገነ ይሁን። ለዚህ በረከት እንግዲህ ሁላችሁም እየመጣችሁ ተሳታፊ ሁኑ። ከበሽታችሁ እየተጠመቁ
Yeah.